ሰላም ጤና ይስጥልን ቤተሰቦቻችን ከአልፋ ኒውስ የሳምንቱ አብይ ዜናዎችን ይዘላችሁ ቀርበናል። የሀገራዊ ምክክር ጉባኤ በአዲስ አበባ ጉዳይ ውዝግብና ጠቅላይ ሚኒስትር አለመገኘት መጠናቀቁ ይታወቃል። ከአንድ ወር በላይ ሲካሄድ የቆየውና ሐምሌ 8 ቀን 2018 ዓ.ም የተጀመረው የሀገራዊ ምክክር ጉባኤ ከ39 ቀናት በኋላ ቅዳሜ ነሐሴ 16 ቀን 2018 ዓ.ም የተጠናቀቀ ቢሆንም በአዲስ አበባ ጉዳይ ላይ የተነሳው ውዝግብ ሳይፈታ መጠናቀቁና ጠቅላይ ሚኒስትር አብይ አህመድ በመዝጊያ መድረኩ አለመገኘታቸው ተገለጸ። ኮሚሽኑ በፌደራል ከተሞች አጀንዳ ላይ እንዲያሸማግል ያቋቋመው ኮሚቴ ያዘጋጀው ምክረ ሐሳብ ለጉባኤው የቀረበ ሲሆን የቀረቡት ሁለት ዋና አማራጮች እነዚህ ነበሩ። አንደኛው ሁሉም ክልሎች ርዕሰ ከተማቸውን በነጻነት መምረጥ እንደሚችሉ የሚገልጽ ድንጋጌ በሕገ መንግስቱ እንዲካተት፣ ሁለተኛ አዲስ አበባ ከተማ የኦሮሚያ ክልል ርዕሰ ከተማ ናት የሚል ቀጥተኛ ድንጋጌ በሕገ መንግስቱ እንዲካተት የሚሉ ናቸው። ይሁን እንጂ የሽምግልና ኮሚቴው ምክረ ሐሳብ በጠቅላላ ጉባኤው መቅረቡ ከፍተኛ ተቃውሞ አስተናግዷል። የጉባኤው መሪ ኮሚሽነር ዮናስ አዳዬ እንደገለጹት ኮሚሽኑ ከሁለቱ አማራጮች አንዱን ለይቶ ለማቅረብ ሂደቱን ዳግም በመገምገም ለሀገር ይበጃል ያለውን አማራጭ ለይቶ እንደሚያሳውቅ ተናግረዋል። በምክክሩ ወቅት የተከሰቱ ዋና ተቃውሞችና ቅሬታዎች የአማራ ክልል ተወካዮች የሽምግልና ኮሚቴው አደረጃጀት የጉባኤውን አሰራር የጣሰ ነው በማለት ቅሬታቸውን ገልጸው ከአዳራሽ ወጥተው የነበረ ቢሆንም በክልሉ አመራሮች ጥረት የተወሰኑት ተመልሰዋል። የኦሮሚያ ክልሉ ተወካዮች ከአንድም ቀን ቀደም ብሎ ሰነድ በተነበበበት ወቅት በአዲስ አበባ ጉዳይ አንስማማም በማለት አዳራሹን ጥለው ወጥተው እንደነበረም ታውቋል። የምልአተ ጉባኤው ተመካካሪዎች ቁጥር ኮሚሽኑ እስካሁን ትክክለኛውን የተመካካሪዎች ቁጥር ያላሳወቀ ሲሆን በአርብ የስብሰባ ምልአተ ጉባኤ ማሟላቱ ሳይረጋገጥ መካሄዱ ተጠቅሷል። በሌላ በኩል የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ፣ የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታና ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ጨምሮ ከፍተኛ ባለስልጣናት በተገኙበት የጉባኤው መዝጊያ መድረክ ላይ ጠቅላይ ሚኒስትር አብይ አህመድ ሳይገኙ ቀርቷል። ጠቅላይ ሚኒስትሩ ስላለመገኘታቸው ከጠቅላይ ሚኒስትር ጽህፈት ቤት ሆነ ከመንግስት ኮሚኒኬሽን አገልግሎት እስካሁን የተሰጠ ምንም ማብራሪያ የለም። በሌላ ዜና በመገናኛ ብቻውን ተቃውሞ ያሰማው ግለሰብ በማህበራዊ ሚዲያ መነጋገሪያ ሆነ። በባለፈው በመገናኛ አካባቢ ጠቅላይ ሚኒስትር አብይ አህመድ ከስልጣን ወርደው ለፍርድ መቅረብ አለባቸው የሚል መፈክር በመያዝ ብቻውን ሰላማዊ ተቃውሞ ያሰማው ግለሰብ የብዙዎችን ትኩረት ስቧል። ለጊዜው ማንነቱ ያልተገለጸው ይህ ግለሰብ በኮምፒውተር የተጻፉ መልእክት በካርቶን ላይ ለጥፎ በመያዝ ተቃውሞውን የገለጸ ሲሆን ከፖለቲካ ጥያቄው በተጨማሪ በኢትዮጵያ የኤሌክትሪክ ኃይል ውስጥ ይፈጸማል ያሉትን የሙስና አሰራር፣ ከህገወጥ የክሪፕቶ ማይኒንግ ኩባንያዎች ጋር የተያያዙ የዘረፋ ወንጀሎችን በመቃወም ድምፁን አሰምቷል። በቦታው የነበሩ እንዳረጋገጡት ግለሰቡ የተቃውሞ ባነሩን ይዞ በቆመበት አካባቢ በነበረው የጸጥታ አባላት ተወስዷል። ሆኖም ስለ ግለሰቡ አሁናዊ ሁኔታ ሆነ ስለተወሰደበት እርምጃ ከጸጥታ አካላት በኩል እስካሁን የተሰጠ መግለጫ የለም። ይህ ክስተት በማህበራዊ ሚዲያ ገጾች ላይ ሰፊ መነጋገሪያ ነበር። በሌላ ዜና በአማራ ኦሮሚያ በተለያዩ ክልሎች አስገዳጅ የወጣቶች ምልመላ እየተካሄደ መሆኑ ተገለጸ። ሰሞኑን በአማራ በኦሮሚያና በተለያዩ የሀገሪቱ አካባቢዎች የወጣቶች አፈሳ ወይም አስገዳጅ የወታደራዊ ቅጥር እየተፈጸመ መሆኑን የሚጠቁሙ መረጃዎች በስፋት እየወጡ ይገኛሉ። የአካባቢው ነዋሪዎች ቅሬታ አቅራቢዎች እንደገለጹት እንቅስቃሴው በዋናነት ወጣቶችን ታርጌት ያደረገ ሲሆን ያለምንም ልዩነት ወይም መመዘኛ በጅምላ የተያዙ ወጣቶች ወደ ወታደራዊ ማሰልጠኛ ተቋማት እየተላኩ መሆኑ ተገልጿል። ይህ አሰራር ቀደም ሲል በትግራይ ክልል በአዋጅ ተደግፎ ሲከናወን የነበረ ሲሆን አሁን ወደ ሌሎች ክልሎች መስፋፋቱ ቤተሰቦችና በወጣቱ ዘንድ ከፍተኛ ስጋትና ብዥታ ፈጥሯል። የዚህ ክስተት መባባስ ይፋ ከሆነበት ወቅት ጋር ተያይዞ የሚከተሉት ዋና ነጥቦች ተጠቅሰዋል። የፖለቲካና የደህንነት ሁኔታ በሕዝብ ተወካዮች ምክር ቤት የሽብርተኝነት መዝገብ ከተሰረዘ በኋላ በምርጫ ቦርድ በኩል ህጋዊ ሰውነቱን ለማስመለስ ውዝግብ ውስጥ የሚገኘው ህወሓት ከኤርትራ መንግስትና ከሌሎች አጋር አካላት ጋር በመሆን በፌዴራል መንግስቱ ላይ የጦርነት ዝግጅት ያደረገ መሆኑ በተናገረበት ወቅት የተከሰተ ነው። እንዲሁም የመንግስት ዝግጅት የፌዴራል መንግስቱ በበኩሉ በቂ የኃይል ዝግጅት እንዳለውና አስፈላጊውን አካል ማሰማራቱን የሚጠቁሙ መረጃዎች ቢኖሩም የዚህ አስገዳጅ የወጣቶች ስብስብ ትክክለኛ ዓላማ በግልጽ አለመነገሩ ህዝቡን ግራ አጋብቷል። በተጨማሪም የክልል ምንጮች መረጃ ከኦፊሻል ባልሆኑ የክልል ምንጮች እንደተገኘው መረጃ ከሆነ ወጣቶች ስለ ስልጠናውን ወስደው በአካባቢዎቻቸው ሚኒሻ በመሆን የጸጥታ ጥበቃ ስራ እንዲያከናውኑ ታስበው መሆኑ ይነገራል። ሆኖም ግን እስካሁን ድረስ ከመንግስትም ሆነ ከኮሚኒኬሽን አካላት በኩል ይህን አስገዳጅ አሰራርና የወጣቶች ምልመላ አስመልክቶ የተሰጠ ህጋዊ መግለጫ ሆነ ማብራሪያ የለም። ለዛሬ ከአልፋ ኒውስ ያዝንላችሁ ዜና ይህን ይመስል ነበር። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።